ሰላም እንዴት ናችሁ? የ12ኛ ክፍል ተማሪዎች በ2018 እንዴት ማትሪክ ከ450 በላይ እንደምታመጡ በኢንትራንስ ቀለለ ሸዋችን እናያለን ማለት ነው። ይህ ኢንትራንስ ቀለለ ሸዋችን ነው። በዚህ ሸዋችን ላይ እንዴት ፈተናዎቹን በቀላሉ ክራክ እንደምታደርጉ እናያለን። which means እንደ አስተማሪ፣ እንደ አስጠኚ፣ እንደ ትሬነር ሆኜ ሳይሆን ልክ 12ኛ ክፍል ማትሪክ እንደሚፈተን ተማሪ ሆኜ በቀላሉ ፈተናዎቹን እንዴት ክራክ እንደምናደርጋቸው እናያለን ማለት ነው። እንደ መጀመሪያ ኤፒሶድ ለመጀመሪያው የመረጥነው የማትሪክ ጥያቄ ምንድነው? ሞዴል ጥያቄዎች ናቸው። እነዚህ ሞዴል ጥያቄዎች በ2015 የተፈተናቸው ሞዴል ጥያቄዎች ናቸው። እነሱን እየሰራን በቀላሉ እንዴት ነው ምን አይነት ቴክኒኮችን እንጠቀማለን የሚለው እናያለን። ከዛ ባለፈ ግን አሁን ወደ ዋናው ነገር ልምጣ። ማትስ ፈተና ነው። ማትስ ፈተና 3 ሰዓትን ይሰጣል። 3 ሰዓት አብዛኞቹ ተማሪዎች ደግሞ 3 ሰዓቱ አይበቃንም ብላችሁ ስትጨርጨሩ እናያለን። ማትሪክ ላይ ደግሞ 3 ሰዓት ነው አቁሙ ከተባላችሁ ታቁማላችሁ። ይህ 3 ሰዓትን ደግሞ እንዴት ኢፌክቲቭ ትጠቀሙታላችሁ? ብችሉ እንደኔ 1 ሰዓት ተኩል ኢፌክቲቭ ሆናችሁ ትጨርሳላችሁ። እንዴት ነው ካላችሁ እንመለከታለን ዛሬ። ሌላ ደግሞ የምንከተላቸው የምንጠቀማቸው ብዙ ቴክኒኮች አሉ። ከነዚዎቹም ቴክኒኮች ሰብስቲቱሽን ቴክኒክ፣ አብዛኛውን የማትስ ጥያቄ በሰብስቲቱሽን ቴክኒክ ጨርሳላችሁ። ከዛ ባለፈ ደግሞ ኢሊሚኔሽን ቴክኒክ ከ50% ወይም 25% ቻንስ ነው ያላችሁ አይደል? 4 ቾይስ ስለሆነ እሱ ደግሞ ከፍ እያደረጋችሁ ወደ 50% ቾይስ ኢቭን ደግሞ መልሱ የምታገኙበትንም ቻንስ ከፍ ማድረግ ከምርጫ ወደ ጥያቄ ከጥያቄ ወደ ምርጫ እንዲሁም ደግሞ ሌሎችን ቴክኒክ እየሰራን እናያለን ማለት ነው። አብራችሁን ሰብስክራይብ በማድረግ ጀምሩ። ስለዚህ የመጀመሪያው ጥያቄያችን እናያለን። የመጀመሪያው ጥያቄያችን what is the solution set of this equation ተብሏል ተሰጥቷል። የኢኩዌሽን ጥያቄ ሲሰጠን ብዙ ተማሪ ምንድን ነው የሚያደርገው? ወይኔ ይሄ ፈንክሽን ኳድራቲክ ፈንክሽን አይደለም ወይም ደግሞ የምንጠቀማቸው አይነት የለመድኩት አይነት ፈንክሽን አይደለም ብሎ ብዙ ተማሪ ፓኒክ ያደርጋል፣ ይዘላል። ፈተና ላይ ኮንፊደንስ ነው። ስለዚህ ጎበዝ ተማሪዎች ምን ያደርጋል? ሌሎቹ እቺን ወደሚያውቋት ኢኩዌሽን ይቀይሯታል። ስለዚህ ብዙ ቴክኒክ ነገራችኋለሁ። ከነዚህ ውስጥ እናንተን የሚመቻችሁ አፕላይ ታደርጋላችሁ ማለት ነው። this equation ምን አለ? x ኦቨር 3 አለ። ስለዚህ እቺን ኢኩዌሽን ምን ቀይራታለን? x 1 over 3 ስኩዌር እናደርገውና this ምን እናደርጋለን? y እናደርገዋለን። y equal to x power of 1 over 3 ነው። እሺ ይሄ ምንድነው? y equal to ምን አደረገን? x power of 1 over 3 አድርገን ኢኩዌሽናችንን አስቀምጠን ይሄን ኢኩዌሽን ስንቀይረው ምን ይሆናል ማለት ነው? ኳድራቲክ ይሆናል ማለት ነው። y ስኩዌር ፕላስ y ማይነስ 2 equal to 0 አድርገን እቺን በምናውቀው ወደ ኳድራቲክ ኢኩዌሽን ፈንክሽን እንቀይረዋለን። ግን ስቲል ይሄ ስቴፕ ምን ይሄዳል ማለት ነው? ይሄድባችኋል። which ታይም ቴክ ያደርጋል። ኳድራቲክ ነው ቀይራችሁ ነው የምትሰሩት። ስለዚህ እዚህ ጋር ከቻላችሁ which means በዚህ በዋይ ፎርም ቀይረን ከሰራን በኋላ ግን ዋይ ዴት ቀይሩ እንዳትሰጡ ጨርሳላችሁ። ሌላ ቴክኒክ ነው ልንገራችሁ። ሌላው ቴክኒክ ነው ሰብስቲቱሽን ቴክኒክ። አሁን ያልኳችሁ ሰብስቲቱት በማድረግ መጨረስ። ሰብስቲቱት እና ብዙ ጊዜ 0 እና 1 ያለበትን ነገር መሞከር በጣም ትግል ማለት ነው። ስለዚህ እዚህ ጋር ምን አለ? እዚህ ጋር 1 አለ፣ እዚህ ጋር 1 አለ። አንድ ልከተስ አንድን ብከት 1 ነው የሚሆነው። ሲደመር 1 አለ፣ ሲቀነሱ 2 አለ equal to 0 2 minus 2 which means this is minus 2 equal to 0 ማለት ነው። ስለዚህ one is the solution set ማለት ነው። አንድ ሶሉሽን ሴታችን ነው። ስለዚህ አንድ ሶሉሽን ሴታችን ነው ማለት ስለዚህ እነዚህ ኢሊሚኔት እናደርጋቸዋለን። ሲ እና ዲ አይሆንም ማለት ነው። ስለዚህ መልሳችን ወይ ኤ ወይ ቢ ነው የሚሆነው። ስለዚህ የሚቀለልን ማይነስ 2 እንድትከቱ። ማይነስ 2 ብትከቱ ምን ይሆናል? ማይነስ 2 ስትከቱ which means minus 2 over 3 which means ኪዩብ አድርጋችሁ ማድረግ ትችላላችሁ። this is still ራሱ ማይነስ 2 ግን ማይነስ 2 በመንከት 8 ማይነስ 8 ለመስራት እንዲችል ራዲካል ኦፍ ማይነስ ኪዩብ ሩት ኦፍ ማይነስ 8 ማለት ነው which means ማይነስ 2 አይደለ? ማይነስ 2 ስኩዌር ስንት ይሆናል? 4 ስለዚህ ጋር ሲወጣ ደግሞ ማይነስ 8 ማይነስ 2 ሆኖ ይወጣል። ማይነስ 2 is equal to 0 ማለት ማይነስ 2 ማይነስ 2 is 4 minus ምን which means this is 4 አይደለ? 4 I think that's 0 please hold answer D። ስለዚህ ምን ታደርጋላችሁ? በቀላሉ ትሰሩታላችሁ ማለት ነው። ስለዚህ ምን አደረኩኝ? ኦፕሽኖችን አንደኛው x 1 over 3 የሚለውን ወደ y ቀይሬ በኳድራቲክ ፈንክሽን መስራት። ሁለተኛው ግን ሰብስቲቱት በማድረግ ሰብስቲቱት ስናደርግ ምን አደረግን? አንድን እና አንድን ስንከት መልስ ስለሚሆን ሲ እና ዲ አይሆንም። ስለዚህ እዚህ ውስጥ ቴክኒክ ተጠቅሜያለሁ። ሁለት ሰብስቲቱሽን እና ኢሊሚኔሽን። አንድን ብቻ ቼክ በማድረግ ሲ እና ዲ አወጣው ቻንሴን ወደ 50% ከፍ አድርጉ። ከዛስ 8ን ወይ ማይነስቱን ከተን መልሳችን እናገኛለን ማለት ነው። this is the technique። በቀላሉ እቺን ጥያቄ እንድንሰራታለን ማለት ነው። good ስለዚህ አንደኛው ጥያቄ አለ። ሁለተኛው ጥያቄያችን ላይ ስንመጣ በቀላሉ እንሰራለን። ስለዚህ አንደኛው ዋናው ማወቅ ያለባችሁ ነገር 3 ሰዓት ሲሰጣችሁ ለእያንዳንዱ ጥያቄ 3 ደቂቃ ተጠቀሙ። which means ይሄን እንደ ታይም ባንክ ኮንሰፕት ተጠቀሙትና ብዙ ይሄ ቀላል የሆኑን ጥያቄ ቶሎ ወዝን ብችሉ በ30 ሰከንድ ብችሉ ካልቻላችሁ ነው በአንድ ደቂቃ ውስጥ ሰርታችሁ ይሄ ታይማችሁ ለቀጣይ ከበድ ለሚሉት ማስቀመጥ ነው። እንምጣ እዚህ ጋር if the zero of a polynomial function p of x are 0 and minus 1 ሲባል መጀመሪያ ኮንሰፕቱ ከገባችሁት ሲምፕል 0 ነው ከተባለ p of x ሪፕሬዘንት አድርገን እንጣፈው p of x is equal to ምን ይሆናል? which means 0 ነው ከተባለ 0 እና which means x plus 1 ናቸው ማለት ነው። which means እዚህ ጋር ታክዬ ልጻፈው p of x ከተባለ ምንድን የምናደርገው ማለት ነው? x እና which means x plus 1 ናቸው which means 0 ነው ከተባለ ይሄ ነው ማለት ነው። ምን ተባላችሁ? which of the following are the zero of
this x square minus 6x plus 8 ከዛ ምን ማድረግ ነው እቺን ፈንክሽን ተወስዱና which means x ውስጥ መጥተው so this በቃ ይሄን ያቀላል። ስለዚህ ምን ታደርጋላችሁ ማለት ነው። ስለዚህ x square minus 6x plus 8 አንደኛው ኢኩዌሽናችን፣ ሁለተኛው ደግሞ x square minus which means 6x plus plus 1 ስላለው 9 ይሆናል ማለት ነው። ከዛ እዚህ ጋር ዜሮ አሁን እዚህ ጋር ስቲል ምን አደረኩኝ መሰላችሁ? ሲምፕል እያደረኩት ነው በጣም ሰብስቲቱት ለማድረግ እንዲመቸኝ። ስለዚህ ጋር መጣና ዜሮ እንከታለሁ። ዜሮ ስከቱ 8 ነው ያለው 8 9 አለ። ስለዚህ ይሄ ፈንክሽን ዜሮ አያደርገውም ማለት ነው። ስለዚህ ምን ታደርጋላችሁ ማለት ነው? ሶ ዘ አንሰር ኢዝ ቢ ነው ማለት ነው። ስለዚህ ይሄን ፈንክሽን አምጥታችሁ በቀላሉ ይጨርሳላችሁ። ሶ ስንተኛውን ጨርሰው ሁለተኛው ጥያቄያችንን በቀላሉ ጨርሰው ኔክስት ጥያቄያችን ደግሞ ነው። ኦኬ ሶ እንመጣለን which means እዚህ ጋር ምናምን which of the following must be added ይላል x cube plus 5x square plus 6x plus 4 so that x plus 1 is a factor። አንደኛ ማወቅ ያለብን ነገር ምንድነው? ሶ x plus 1 አንድ ነገር ቆይ በቀላሉ ስታስቡት ፋክተር ነው መባል አለበት ማለት ሪሜንደሩ ስንት ይሆናል ማለት ዜሮ ነው ማለት። ስለዚህ ምን ደምሩት ሪሜንደሩ። ስለዚህ እዚህ ጋር ማን ያለው which means x plus 1 ያለው which means ዜሮ የሚያደርግልን ፈንክሽን ማለት ማይነስ 1 ነው። ስለዚህ ማይነስ 1 እዚህ ፈንክሽን ስከቱት ምን ይሰጣችኋል ማለት ነው? ዜሮ ከሆነ which means ማይነስ 1 ስከቱት ዜሮ ከሆነ ፋክተሩ ነው ሲጀመር ማለት ነው። ዜሮ ነው የሚሆነው። ግን ማይነስ 1 ስከቱት ግን ሪሜንደሩ ነው የሚሰጠው። ለምን? ተከፋዩ ስላልሆነ ይሄ ቁጥር። ስለዚህ ማይነስ 1 ነበር። ማይነስ 1 ስከቱት ይጣ ማይነስ 1 ይጣል። ማይነስ 1 ስከቱ ፕላስ 5 ማይነስ 1 ስከቱ ማይነስ 6 ፕላስ 4 ይመጣል ማለት ነው። ስለዚህ ስቴይን እንደምር። ስለዚህ ሲደመር ምን ይመጣል? 4። ስለዚህ ጋር 4 አለ 8። ስለዚህ እዚህ ጋር ምን ይሄ 4 ማይነስ 6 this 4 ማይነስ 6 ፕላስ 4 አለ which means 8 ማይነስ 6 ምን ይላል? 2 ማለት ነው። so the answer is a ማለት አለቀ። ሲምፕል። ስለዚህ ምንድነው ኮንሰፕቱን የሪሜንደርን ኮንሰፕት ታውቃችሁ ትሰሩታላችሁ ማለት ነው። ስለዚህ ይሄንንም ጨረሰ። ስለዚህ እያያችሁ ከሆነ በተቻለ መጠን within seconds ነው እየሰራሁት ያለው። ፖይንቱ ይሄ ነው። አሁን እንመጣለን። ሶ ይሄን ጥያቄ ደግሞ እስኪ እንስራው። ስለዚህ which of the following cannot be true about the graph ነው። እቺ ነገር አይታችሁ ከሆነ ፈተና ላይ ስንደንስ ትዝ ይላችኋል። የምታስታውሱ ተማሪዎች ካላችሁ እንደዛ በመደነስ ፈተናውን ሰርታላችሁ። ስለዚህ ምልክቶቹን ማወቅ ነው። የመጨረሻዎቹን ኢንዴክሶች ካያችኋቸው ትሉታላችሁ። ስለዚህ ይሄኛው ፓርት ወረታች ነው የወረደው፣ ይሄ ፓርት ወረ ላይ ነው የወረደው ይወጣል። ስለዚህ ምን አይነት ፈንክሽን ነው? ይሄን ብቻ በማየት ማለት ነው ኦድ ፈንክሽን እንደሆነ ማወቅ ትችላላችሁ። ስለዚህ ፈንክሽኑ ኦድ ፈንክሽን፣ ስለዚህ ኢት ሪፕሬዘንት ፖሊኖሚያል ፈንክሽን ኦፍ ኦድ ፈንክሽን። ኢቨኖች ከሆኑ ወደ ላይ አፕ ነው የሚሆነው ወይ ዳውን ነው የሚሆነው ማለት። ስለዚህ ኦድ ፈንክሽን እንደሆነ አውቀናል። ሶ ኤ ትክክል ነው ማለት ነው። እንመጣለን። ኢት ሃቭ 4 ተርኒንግ ፖይንትስ 1 2 3 4 ተርኒንግ ፖይንትስ አሉ። ስለዚህ ይሄም ትክክል ነው፣ ይሄም ትክክል ነው። እንመጣለን። ሲ ላይ እንመጣለን። the function represented by the graph have at least 3 roots ይላል። 3 መጀመሪያ ሩት ማለት ራሱ ዜሮ ማለት ነው። ዜሮ የሚያደርግልን ፈንክሽን ማለት ነው 1 2 3። ስለዚህ at least 3 ሩት አለው። ይሄም ትክክል። ከዛስ the leading coefficient is positive አሁን ባታውቁት ራሱ ለሊዲንግ ኮኤፊሺየንት ራሱ ባታውቁ ራሱ በቃ በዚህኛው ብቻ ስለዚህ ካኖት ቢትሩ ከተባለ ዲ ነው የሚሆነው ማለት ነው። ኤቢሲ ትክክል ነው ማለት ነው። ግን እንምጣ ፖዚቲቭ የሚሆነው ቀኝ እጃችሁ ወር ላይ ከተነሱ which means በዚህ በኩል ያለው ግራፍ ማለት ነው ከተነሳ እንደዚህ አይነት ግራፍ ከሆነ ፖዚቲቭ ሊዲንግ ኮኤፊሺየንት ፖዚቲቭ ይሆናል። በዚህ ይሄ ፖዚቲቭ ይሆናል። እንዲህ ከሆነ ደግሞ ኔጌቲቭ ይሆናል። which means እቺን ነገር ታወቃችሁ ትሰሩታላችሁ። ይሄንንም ጥያቄ በቀላሉ ጫጠው። ሶ ይሄን ጥያቄ ደግሞ እንስራው። ምን ያህል ሶሉሽን ሴት ኦፍ ይሄንን absolute value of 2 minus 5x greater than 1 ይላል ማለት ነው። ስለዚህ ይሄ ጥያቄ ሲሰጠን ብዙ ጊዜ ምንድነው የምናደርገው? absolute value ነው ሁለት ይሄ ኔጌቲቭ ፓርቱ እና ፖዚቲቭ ፓርቱ ብላችሁ ብዙ ተማሪዎች በሁለት ሳይድ ነው የሚሰሩ። እዚህ ጋር አሁንም እነግራችኋለሁ ሰብስቲቱሽን ቴክኒክ። ሶ ሰብስቲቱሽን ቴክኒክ እዚህ ጋር እንዴት ነው የምንጠቀመው? ቢታኛ ጭራሽ ይሄ እኮ የሆነ ሶሉሽን ሴት አይደለም መከተው ነው የምትሉኝ አይደል? በጣም ሲምፕል። ብዙ ጊዜ ምን ብያችኋለሁ ቅድም ሲምፕል ሲሆኑ ይሄ ለመተካት የምትጠቀሙ ዜሮና አንድ ከሆነ በጣም ጥሩ። ለሱም ቁጥሮች ከፈቷቸው። አንደኛ እዚህ ጋር ልከት ዝም ብዬ ቁጥር ልከተል ተመልከቱ። 2 minus 5x ላይ 0 ልከተል x ቦታ ላይ 0 ብከት ምን ይሆናል? ስለዚህ ምን ይሆናል? which means absolute value of 2 greater than 1 ስለዚህ 2 is greater than 1 ስለዚህ ትክክል ነው። ስለዚህ ዜሮን መያዝ አለበት ይሄ ፈንክሽን ማለት ነው ትክክል እንዲሁ። ስለዚህ ዜሮን እንዲይዝልኝ ከፈለኩኝ ዜሮን የያዘ እዚህ ውስጥ ማለት ነው። ስለዚህ እዚህ ጋር ጭራሽ ሶሉሽን ሴት የለም ነው የሚለን። ይሄኛው አይሆንም። እንመጣለን ኤቢሲ ነው። ዜሮን የያዘ ማለት ይሄ ዜሮን ይዟል አልያዘም፣ ዜሮን ይዟል አልያዘም፣ ዜሮን ይዟል አዎ እዚህ ውስጥ ዜሮ አለች ማለት ሶ እንደዚህ አይነት ጥያቄ ሲሆን ይፈታል። እሺ እንምጣ 19ኛው ጥያቄ ላይ ደግሞ which of the following is እሺ ሶሉሽን ሴት ኦፍ ይሄን አሁንም የተሰጠን ይሄ ሲሰጠን እስቲ እቺን ደቂቃ ፖዝ አድርጓትና እቺ መልስ ደግሞ እናንተ ስሯት። ፖዝ አድርጋችሁ መልሱን አስቀምጡልኝ እኔ ልስራው። ሶ እንዲህ ሲሆን አሁንም ምን ብያችኋለሁ? ዜሮን መተካት። ሶ ዜሮ ሰከቱ እቺ ፓርቲ የለችም እቺ ፓርቲ የለችም። ሶ -3
ሌዛ ኦር ኢኳል ቱ 0 ይሆናል። ስለዚህ ትክክል ነው ማለት ነው። ስለዚህ የሶሉሽን ሴት ዜሮን ከያዘ የፈንክሽን ትክክል ነው። ዜሮን መያዝ አለበት። ስለዚህ አሁንም ዜሮን የያዘው መፈለግ ዜሮን የያዘው ማለት ይሄ ዜሮን ይዟል። እሺ እቺ ፓርት ዜሮን ይዛለች መሰለኝ። ያ ይሄ ፓርት ዜሮን ይዟል። ከዚህ ዜሮን አልያዘም፣ ከዚህ ዜሮን አልያዘም። ስለዚህ ይሄ አይሆንም። ይሄ ዜሮን ይዟል አልያዘም፣ ሁሉም ኔጌቲቭ። ይሄ ዜሮን ይዟል፣ ይሄም ሁሉም ፖዚቲቭ። ሶ ዘ አንሰር ኢዝ ኤ ማለት ነው። ሶ ዲስ ማች ሲምፕል ነው ማለት ነው። ኢንትራንስ ቀለለ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁን። እንቀጥላለን። አሁንም እንምጣ። ስለዚህ ስቲል እዚህ ጋርም ስንመጣ እነዚህን ኮንሰፕቶች በቀላሉ መስራት አለባችሁ። ይህንን ግን የ24ኛውን ጥያቄ ዋን ቱ ዋን ኮረስፖንደንስ ስለ ኦንቱ እና ስለ ዋን ቱ ዋን ማወቅ ስላለባችሁ ቺን ፓርት ሆልድ እናደርጋትና እንዘላለን። አንዱ ፈተና ላይ ሌላኛው ቴክኒክ ደግሞ ጃምፒንግ ቴክኒክ ከከበዳችሁ ዘለል ማለት ነው። ግን እቺኛዋ ትንሽ ቀላል ነው። ግን ዋን ቱ ዋን እና ኦንቱ ፈንክሽን ማወቅ ስላለባችሁ በቀጣይ ኮንሰፕት ላይ ያወራን እንሰራለን። አሁን 25ኛውን ጥያቄ ነው። እንዲህ ስታዩት ስቲል ሲምፕል ነው። በቃ ፈተና ላይ ትልቁ ኮንሰፕት ብቃት ነው። ታውቃላችሁ ቀላል የሚባሉ ጥያቄ መምታት ነው። በቃ አሁን ለምሳሌ ቢበዛ አሁን ኢንተግሬሽን ላይ በዚህ ጥያቄ ቢመጣ አንድ ጥያቄ አስቡት። ኢንተግሬሽን ያ ሁላ ታይም ወስዳችሁ አጥንታችሁ ግን አንድ ጥያቄ ኢቭን ሚስ ብታረጉት ራሱ ችግር የለውም። ለምን አንድ ጥያቄ ነው። ቀላል የሚባሉ ጥያቄዎች ቶሎ ቶሎ እነሱ በሚገባ መልኩ መስራት ተገቢ ነው። ስለዚህ እነዚህን ጥያቄዎች ደግሞ ሲሚያቸው ዋት ኢዝ ዘ ሶሉሽን ሴት ተብሎ ሰጠ። እንዲህ ሲሰጠን ምንድን ነው የምታደርጉት እናንተ? አሁን አብዛኛው ተማሪ ምን ያደርጋል? ክሪስ ክሮስ ያደርግና ኤክስ ማይነስ ዋን ኦቨር ኤክስ ከታች የሚመጣ እንዲህ አትስሩ። እንደዚህ አይነት ቴክኒኮች እዚህ እንዳትሰሩ አልፈልግም። ኢንትራንስ ቀለለ ፖይንቱ ፈተኖቹ በቀላሉ እንዴት ክላስ እንደምታደርጉት ማሳየት ነው። ስለዚህ ምን እናደርጋለን? በቀላሉ ሰብስቲቲዩት በማድረግ ዘ ቢዩቲ ኦፍ ሰብስቲቲዩሽን እዚህ ያለው ሰብስቲቲዩት በማድረግ ኦኬ ሰብስቲቲዩት ብናደርግ ማንን ነው ኢሊሚኔት የምናደርገው? ሶ ግዴታ መልሱን መጠቀም ማግኘት አይጠበቅብንም። ሪዲዩስ ማድረግ ኢሊሚኔሽን ያለው እዚህ ጋር ሶ ማይነስ ዋን እንነት እዚህ ጋር ማይነስ ዋን ብትከቱት ስኩዌር ያደርጓል፣ ፖዚቲቭ ያደርጓል። ዋን ማይነስ ዋን አንዲፋይንድ ያደርጓል ያንን ፈንክሽን ማለት ነው። ስለዚህ ምን እናደርጋለን? ስለዚህ ዋንን የያዘ ፈንክሽን ማይነስ ዋንን የያዘ ፈንክሽን አይሆንም፣ ይሄ አይሆንም። ስለዚህ ሌላ እንከታለን። አሁንም እንምጣና ቀለል ልዩ አሁንም እዚህ ጋር ዋን ማይነስ ዋን ብንከት ምን ያደርግብናል? እስቲ አንዲፋይንድ እንደማደርገው ስለዚህ ይሄን እናወጣዋለን። ሌላ ቁጥር ክተቱ ሲምፕል የሚያደርግላችሁ ዋን ኦቨር ስሪ ወይ ዋን ኦቨር ስሪ እየከተታ ስለዚህ ቻንሳችን ስንት ፐርሰንት ነበረ? 25% ነበር። ኤ ቢ ሲ ዲ ነበረ። ኤን ሊሚት በማድረግ ወደ 6% ቻንሲን ከፍ አድርጎ ወደ 23% ማለት ነው። ስለዚህ ቢ ሲ ዲ አሁን እናንተ ደግሞ መልሱን ትነግሩኛላችሁ። ሰብስቲት በማድረግ መጨረስ ማለት ግን ሰብስቲት ስታርጉ ግን ክሪቲካል ሆነ። አሁን ለምሳሌ ስሪን መተካት ተገቢ አይደለም። ለምን ስሪን ከተታችሁ ማለት ስሪ ኦብቪስሊ ስሪን ከከታችሁ ትክክል ከሆነ እሰየው። ለምን በቃ መልሱ ቢ ብቻ ነው የሚሆነው። ግን ማይነስ ዋን ኦቨር ስሪን ብትከቱ ግን ማይነስ ዋን ኦቨር ስሪን ብትከቱ ትክክል ነው ከተባለ ስሪን መከተት አለባችሁ ማለት ነው። ማለትም ቢ ብቻ ላይሆን ይችላል መልሱ፣ ሲን ኤሊሚኔት ታደርጉታላችሁ። ስለዚህ የምትከቱትን ክሪቲካሊ ይወቁና የዚህኛው መልስ ደግሞ እናንተ ኮሜንት ላይ አስቀምጡ። ኦኬ አሁንም እንምጣ። አብዛኛው ተማሪ እቺን ጥያቄ ሲያት ማለት ነው በቃ እንደንትን የሚፈሩ በቃ እንደ ሆረር መጣብን ነው። በቃ ሲምፕል እኔ ይላችሁ ኢንተግሬሽን አሁን ይሄን ፓርት ላይ በቃ እንዴት ነው የምትሰሩት? ኢንተግሬሽን ኮንሰፕቷን ካወቃችሁ ሲምፕል። እስቲ ሁሉም ይውላችሁ አንድ ማወቅ ያለባችሁ ምንድነው? ድንገጣችሁ ችግር የለም ዝለሉት፣ ችግር የለም ኢትስ ፋይን። ግን ሁሉም ነገር ተዘሎ አይቻልም። ተመለሳችሁ ታይም ሲኖራችሁ መስራታችሁ አይቀርም። ይሄን ፈተና ላይ ከሆነ ጃምፕ አድርጋችሁ መስራት አንደኛው ቴክኒክ ታይም ለመቆጠብ። ግን በቀላሉ እንዴት እንደምትሰሩት ደግሞ አንደኛ ፈንክሽን ስታዩ ያስፈላል ጥያቄ ነው። ግን ችግር ኢትስ ፋይን። ግን አንደኛ ማወቅ ያለብን ነገር ምንድነው? እዚች ጋር ላን ነው እንዳለ የላን ነው ማለት። ስለዚህ የላንን ኮንሰፕት ታውቃችሁ ይትገድ። ስለዚህ ኢንተግሬሽኑ ዋን ኦቨር ኤክስ ምንድነው? እስቲ ቶሎ ትነግሩኛላችሁ። ዋን ኦቨር ኤክስ ምንድነው? ላን ኤክስ ማለት። ስለዚህ አሁን ኮንሰፕቱን ስታዩት ተመልከቱ። which means ላን ፈንክሽን ውስጥ ለመግባት ሁልጊዜ ላን ፈንክሽን ያለው መልስ ማለት ነው ሁልጊዜ ከታች አለ። ሁልጊዜ ማለት whatever the value ከታች የሆነ የሚስተካከል ነገር ሲኖር ከታች ግዴታ መኖር አለ ያ ፈንክሽን። ስለዚህ አሁን ትመጡና ከታች ያለውን ፓርት መመልከቱ። አሁን ይሄ ሶ እነዚህን ስታዩ ማለት ነው ከታች ካለው ጋር መመሳሰል አለ። ሶ ከታች ካለው ጋር የሚመሳሰለው ማለት ነው ኤ ነው አይደለም፣ ቢ ነው አይደለም፣ ሲ ነው አይደለም፣ ዲ ነው አዎ። ሶ ዛንተ ዲ ነው በቃ ኮንሰፕት ቤዚክ ኮንሰፕት ካወቃችሁ ሰርታላችሁ። ስለዚህ ከላን ጋር ከታችኛው ጋር የሚመሳሰለውን ፈንክሽን አይታችሁ which means this ላን ኦፍ this ሲሆን ዋን ኦቨር ሆኖ የሚመጣው ሶ ዛንተ ዲ ወርደ ጥሩነቱ እናንተ ጋር አሁን በ11ኛ ክፍል ላይ ሳይን እና ፈንክሽኖች የሉ። ጥሩነቱ ግን ሶ ሲመጣ ኮስ ምናምን እነዚህ ሲኖሩ ያን ያህል አይከብድባችሁም። ግን እንደዚህ አይነት ፈንክሽኖች አይመጡም በ2015 ስለሆነ ነው እንጂ ከመጣ ግን ሲምፕል እንዲህ ስታዩት ወይኔ ኮስ ሳይን ጭራሽ ትወቅሳለህ ምን ላድርግ ምናምን ነው እንደዚህ ጭራሽ ማለት አይጠበቅም። ስቲል ሰብስቲቱት ማለት ሶ አንደኛ ሰብስቲቱት የምታደርጉት ክሪቲካል መሆን ነው። እዚህ ጋር መቼም ብዙ ተማሪ ዜሮ ይከተል። ዜሮ ብትከተም ባትከተም መልስ ነው። ለምን እዚህ ጋርም አለ እዚህ ጋርም አለ እዚህ ጋርም አለ እዚህ ጋርም አለ ፓይም አለ ሁሉም አይደለ
ሶ ፓይን እና ዜሮ ጭራሽ ሰብስቲቱት ማድረግ አይጠበቅም። ለምን ኦልሬዲ አለ በቃ። ስለዚህ ብዙ ተማሪ ሰብስቲቱት የሚያደርገውን ነገር አለማወቁ ጊዜውን ይበላበታል። ስለዚህ እንመጣለን። ስለዚህ ፓይ ኦቨር ፎር አለ፣ ፓይ ኦቨር ፎር አለ። እሱንም ቼክ መክተት ነው ትችላላችሁ። ስከቱት ፓይ ኦቨር ፎር መልስ ከሆነ ከእንደገና እንትኖችን መክተት አለባችሁ። ፓይ ኦቨር ፎርም ፓይ እነዚህ መክተት አለባችሁ። ከታችሁ ግን እስቲ ፓይ ኦቨር ፎርም ብቻ ከተን እንሞክረው። ስለዚህ እና ደግሞ ሌላ ማወቅ ያለባችሁ እዚህ ውስጥ ማለት ነው እነዚህ ይሄ ፓይ ኦቨር ቱ ፓይ ምናምን እነዚህ የሚባሉትን ፓይ ኦቨር ቱ እና ፓይ ዜሮ እና እነዚህ ቱ ፓይ ቫሊዎች ማለት ነው የሳይን እና የኮስን ማወቅ አለባችሁ። በቃ እነዚህ ኮመን ነው ግዴታ እነዚህ ማወቅ አለባችሁ። ስለዚህ እንመጣለን። ስለዚህ ጋር ነው ኮስ ቱ ፓይ ኦቨር ፎር ነው። ፓይ ኦቨር ፎር ብንከት ብለን ማስብ። ስለዚህ ሲከፈት የሚሆነው ፓይ ኦቨር ኮስ ፓይ ኦቨር ቱ ስንት ነው? ኮስ ነው ዜሮ ኮስ ኮስ 90 ስንት ነው? ዜሮ አይደለ? ስለዚህ 1 ኦቨር 2 አለ ሳይን ቱ ፓይ ኦቨር 2 ኤክስ አለ። እዚህ ጋር ስንመጡ ምን ይሆናል? 1 ኦቨር 2 አለ ሳይን which means ፓይ ኦቨር 2 ይሆናል። ሶ ሳይን ፓይ ኦቨር 2 is 1 1 times 1 ኦቨር 2 1 እያለኝ ነው። ስለዚህ ትክክል አይደለም። ስለዚህ ሶሉሽን ሳይስ ነው አይደል? ስለዚህ ፓይ ኦቨር 4 የማይሆን ከሆነ ሶ ፓይ ኦቨር 4 ሁሉም ይዘውታል። አይ ቲንክ ፓይ ኦቨር 4 ይዘውታል፣ ፓይ ኦቨር 4 ይዘውታል፣ ፓይ ኦቨር ስለዚህ ፓይ ኦቨር 4 መልስ ካልሆነ ምንም ጥያቄ የለም ሲ ይሆናል ማለት ነው። ኦኬ ሶ ቀጣዩ ጥያቄያችን ደግሞ ስለ ስኩዌር ነው የተሰጠን ጥያቄ ነው። ይሄኛው ብዙም እንደዚህ አይነት ፓርቶችን አትጨነቁም፣ ግን ቀጣዩ ላይ ስንመጣ ምን ላይ ፎከስ ማድረግ እንዳለባችሁ እናያለን። ግን አሁን ስፔር ሲደርጋችሁ ትዝ ካላችሁ ሃይፐርቦላ ምናምን ነው፣ ግን አሁን የለም። ግን ስፌር እና ይሄ ሰርክል በተመለከተ ግን አለ። ሶ ይሄንን ጥያቄ እንዴት ነው የምትሰሩት? የስፌር ኢኩዌሽን ታስታውሱታላችሁ። አንደኛ ነገር ማስታወስ ግዴታ ላይ እንትኑ ኮንሰፕቱን ጥያቄዎቹ ካለባችሁ ወቁት፣ ግን ያን ያህል ዲቴል እንዴት ነው የሚለውን ነገር ማስታወስ ላይ ይጠበቅባችሁ ይችላል እዚህ ጋር በሚሰሩት ጥያቄ። ሶ እዚህ ጋር ተመልከቱ አር ዘ ኢንድ ፖይንትስ which means እዚህ ጋር የተሰጠ የተባለው ምንድነው ኢንድ ፖይንቶቹ ናቸው ተብለናል። ይሄና ይሄኛው ቁጥር እቺ እነዚህ ፖይንቶች ኢንድ ፖይንት ኦፍ ዘ ዲያሜትር ኦፍ ዘ ስፌር ነው የተባለው which means ይሄ ምን ማለት ነው? ስፌሩ ላይ ነው ያለው። ስፌሩ ላይ ነው ማለት እነዚህ ቁጥሮች እዚህ ውስጥ ስንከታቸው which means ኢኩዌሽን ኦፍ ስፌሩ ስንከታው ከራዲየስ ኦፍ ስኩዌር ጋር እኩል መምጣት አለበት ማለት ነው። ስለዚህ እስቲ እንክተትና እንሞክር። ስለዚህ ትክክል ከሆነ መምጣት አለበት። አሁን አንድ ቁጥር ቀለል ያለችን ዜሮ ያለበትን እንሞክር። ስለዚህ እዚህ ውስጥ ስንከት 1 which means 1 ይሆናል። የዚህ ነው ታጥቶ የተሰጠው 1 እዚህ ጋር ዜሮ ብከት 1 ስኩዌር ፕላስ 1 ከዛስ ፕላስ 2 ማይነስ 2 ስኩዌር 4 ይሆናል ማለት ነው። ስለዚህ ኢኳልስ ቱ ስለዚህ እቺ ቁጥር እዚህ ውስጥ አለች። ኦፕሽን ትክክል ሊሆን ይችላል ላይሆን ይችላል፣ ገና እንመጣለን። ከዛ ሁለተኛው ላይ ስንከተው ሁለተኛው ላይ ስንከተው ምን ይሆናል? 1 4 ፕላስ 4 አለ ከዛስ ፕላስ ምን ፕላስ 4 ካልን በኋላ ከእንደገና ደግሞ ፕላስ 4 ሁሉ ይሆናል 6 ነው የሚለው። ይሄ ፓርቲ ሲደመር ስንት ይመጣል? which means 8 እና ናርኳት 6 ስለዚህ ምን አይደለም ማለት ነው። ስለዚህ ሲ መልሳችን ሊሆን አይችልም። ሲ መልሳችን አይሆንም። ራዲየስ ኦፍ ስፌር ደግሞ 6 ነው ተብለናል። ራዲየስ ኦፍ ስፌር 6 ነው ወይ የሚለውን ደግሞ እንምጣ። ስለዚህ ማውቀው አንድ ነገር ነው፣ ዲስታንስ እንዴት እንደሚፈለግ አውቃለሁ ከሁለት ፖይንቶች ላይ። ሶ ዲስታንስ ፈልጉ እንዴት ነው የምታደርጉት? 1 ማይነስ 1 አይደል? ስለዚህ 1 ማይነስ 1 ስኩዌር ፕላስ 0 ማይነስ 2 ስኩዌር ከዛ ማይነስ 2 ማይነስ ስኩዌር ማለት 2 ማይነስ 2 ማይነስ 2 ስኩዌር ታረጉ ስንት ይሆናል? ስለዚህ ይሄ ማለት ዲያሜትር ነው። ኢንዲ ፖይንት ኦፍ ዘ ስፌር ከተባለ ዲያሜትር ነው፣ ራዲየስ እንዳልሆነ ነው። ስለዚህ ቀርስ ምን ይሆናል? which means this is 2 square is 4 plus 4 this is 4 square ሲሆን ስለዚህ 16 ነው ተደምሩት ይመጣል 24 ነው። so d is equal to radical of 24 so radical of 24 ነው d ማለት። ስለዚህ d radical of 24 ነው ማለት ስለዚህ ስንመጣ ራዲየስ d ስኩዌር ነው so 24 ነው። so r ስኩዌር ስንት ይሆናል ማለት ነው? which means this is 6 ነው። d ስኩዌር ማለት d ማለት ነው which means diameter ማለት ምን ማለት ነው? r ማለት ነው r ኦቨር 2 ስለሆነ r ራዲየስ ማለት d ኦቨር 2 ስለሆነ ስኩዌር ስታደርጉት ኦቨር 4 ስለሚሆን 24 ሲካፈል ለ4 6 ማለት ነው። ስለዚህ ራዲየሳችን ስንት ነው የሚሆነው ማለት ነው? ሩት ኦፍ 6 ነው እንጂ 6 አይሆንም። ስለዚህ የማይሆነው ማለት ነው። ስለዚህ 0 1 0 is on the sphere ነው የሚለው ይሄ ኢኩዌሽን ትክክል ይሁን አይሁን እርግጠኛ አይደለም፣ ግን ይሄን ፖይንቶች ይዞልናል ነው እርግጠኛ። ስለዚህ ፖይንት ኦፍ ስፌር ላይ ነው የሚለውን ነገር ለማወቅ እስቲ ይሰሩ። እቺ ቁጥር የት ጋር እንዳለች እንድታዩት ነው። በማይነስ 1 እና በ1 መካከል ማለት ነው ሴንተር ላይ 0 ነው ያለው። በ2 እና በ0 መካከል ሴንተር ላይ ያለው ማለት 1 ነው። በ2 እና በ2 እና በማይነስ 2 መካከል ሴንተር ላይ ያለው 0። ስለዚህ እቺ ቁጥር ሴንተር ነች እንጂ ምን አይደለችም ማለት ነው፣ ስፌሩ ላይ አይደለም ያለው ማለት ነው። ስለዚህ ይሄ ማለት ነው ሶ ዘ አንሰር ኢዝ ቢ ማለት ነው።
ስለዚህ ስለ ስፔርም ስለምንሳታቁ በዚህ ብቻ በማወቅ ብቻ መልመጣል። ስለዚህ ይሄ የመጨረሻ ጥያቄያችን ነው። የመጨረሻ ጥያቄያችን ላይ ስንመጣ የሚጠይቀን ስለ ትሪጎኖሜትሪክ ፈንክሽን ነው። ባይዘው እንደዚህ አይነት ጥያቄዎች ትጠይቃላችሁ ሲምፕል ስለሆነ እንደዚህ ሲሆን ምንድነው ማወቅ ያለብን? ስለዚህ ኳድራንት ነው ማወቅ ያለብን። በቃ ኳድራንት ካወቃ ሲምፕል። እዚህ ጋር ሳይን ምንድነው የሚሆነው? ስለዚህ ይሄን ሳይን እንበለው ይሄን ኮስን በለው ከዛ ምንድነው የሚሆነው የሚለውን ነገር እንመለከት። እዚህ ጋር ሁለቱ ፕላስ ፕላስ እዚህ ጋር ሳይን ፕላስ ነው ኮስ ኔጌቲቭ ነው። ቦታ እንዳላቀይርባችሁ which means አባባሌ ምንድነው ሳይን ኮማ ኮስ እንደዚህ ነው የኔ ኢንተርፕሪቴሽን የጻፈለት ነው። ከፈለጋችሁ ማቀየር ትችላላችሁ። ከዛ እንምጣ ሲመጣ እዚህ ጋር ሁለቱም ማይነስ እዚህ ጋር ሳይን ምንድነው ሳይን ኔጌቲቭ ነው ኮስ ፕላስ ነው ማለት ነው። ስለዚህ ይሄንን ይዛችሁ ተመልከቱ። ሳይን 75 እኔም አላውቀውም እንኳን የሚያስተምራችሁ አስተማሪ ሳይን 75 ስንት ነው ብትሉ ታውቁ። ግን ታዲያ እንዴት ነው የማናውቀውን ነገር ፈተና ላይ ያመጣው ብትሉ ምንድነው የሚሆነው? በሳይን እንድትመልሱ ነው፣ ኮንሰፕት እንድትመልሱ ነው። ስለዚህ ሳይን 75 የት ውስጥ ነው የሚገኘው? ኮስ ውስጥ ነው የሚገኘው ፈርስት ኳድራንት ላይ። ኮስ 105 የት ነው የሚገኘው? ኮስ 105 እዚህ ጋር ነው የሚገኘው። ስለዚህ ይሄ ፕላስ ነው፣ ይሄ ኔጌቲቭ። ስለዚህ የሚመጣው ቁጥር ትክክል አይደለም። ስለዚህ ኔጌቲቭ እና ፕላስ ነው ትክክል አይደለም። እዚህ ጋር እንምጣ። ታን ስትመጡ ታን 75 እዚህ ጋር ፖዚቲቭ ነው፣ ታን 105 እዚህ ጋር ኔጌቲቭ፣ እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ። ስለዚህ ይሄም ትክክል አይደለም። ሳይን 120 ትክክል ነው፣ እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ፖዚቲቭ ነው። ሳይን ሁለቱም ጋር ፖዚቲቭ ስለሆነ ኮስስ እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ፖዚቲቭ ነው። ሶዛ አንሰር ነው ማለት ነው። ፈተናችንን በቀላሉ እንዲህ እንሰራቸዋለን ማለት ነው። ስለዚህ ኢንትራንስ ቀለሿችን ላይ በቀላሉ እንዴት ፈተናዎቹን ክራክ እንደምናደርገው እናያለን። ሰብስክራይብ በማድረግ ደግሞ የኢንትራንስ ቀለ የኢትል ቤተሰብ